ዛሬ ቅዳሜ ይህ መልእክት ወደ እናንተ ከደረሰ በምክንያት ነው። አሁን ይህን መልእክት እየተከታተላችሁ ባላችሁበት ስልክ የምስራች ትሰማላችሁ። አሜን እያላችሁ የማለዳ ጸሎት ቀን 6 ለብዙ ሰዎች እንዲደርስ ሼር አድርጉላቸው። በእምነት አብረን እንጸልይ። አቤቱ እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ለወገኖቼ ጸልይላቸዋለሁ። ከዕዳ ቀንበር ነፃ እንዲወጡ፣ ከባዶነት ቀንበር ነፃ እንዲወጡ በጌታ በኢየሱስ ስም ዛሬ ቅዳሜ ቤታቸውን በበረከት እንድትሞላ፣ በገንዘብ እንድትባርካቸው ጸልያለሁ። ከዚህ በኋላ የሌሎችን እጅ እንዳይመኙ፣ ከሰው እጅ እንዳይጠብቁ፣ ምድርና ሞላዋ ያንተ ናት። ከሰማይ እግዚአብሔር አምላክ ሆይ የበረከት ደጅ እንድትከፍትላቸው ጸለይኩኝ። እስከ ዛሬ ከሰው ተቀብለው ሊሆን ይችላል። ከዚህ በኋላ የሚሰጡ እንዲሆኑ ጸለይኩኝ። በጌታ በኢየሱስ ስም በያዙት ስልክ እንግዳ የገንዘብ ጉብኝት እንዲያገኛቸው በጌታ በኢየሱስ ስም ከዚህ በኋላ እጥረትና ባዶነት ከቤታቸው እንዲወገድ ጸለይኩላቸው። እንዴት ሆናለው እንዴት ላልፍ ነው ባሉበት ምዕራፍ ላይ እግዚአብሔር ጣልቃ ገብተ እጆቻቸውን በአፋቸው እስኪጭኑ ቆጥረው በማይጨርሱት በረከት እንድትባርካቸው፣ ብሩም ወርቁም ያንተ ነውና መለኮታዊ እግዚአብሔር አምላክ ሆይ ጉብኝት እንዲያገኛቸው ጸለይኩኝ። በጌታ በኢየሱስ የሚያስቅ የሚያስደስት በረከት ያገኛቸው። ይህ ማለዳ ለብዙዎች የመለቀቅ ማለዳ ይሆንላቸው። ይሄንን ጸሎት ከሰሙበት ሰዓት ጀምሮ በጌታ በኢየሱስም እየተጠባበቁ ያሉበት ነገር ፈጥኖ ወደ እጃቸው እንዲገባ እግዚአብሔር ሆይ ተስፋ ቆርጠው የተዉት ነገር ፈጥኖ ወደ እነሱ ቸኩሎ እንዲመጣ በኢየሱስም ጸለይኩኝ። ከአራቱም አቅጣጫ በጌታ በኢየሱስም ምንጭ ይፍለቅላቸው። በክርስቶስ ኢየሱስም የተዘጋጉ ነገሮች ይከፈትላቸው። ይህ ማለዳ ብዙ የሚስቁበት፣ ሐሴት የሚያደርጉበት፣ እንባቸው የሚታበስበት የሳቅ ማለዳ ይሁንላቸው። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ይህንን ጸሎት በሚሰሙ ሁሉ ላይ ተአምራዊ በረከት ይለቀቅላቸው በኢየሱስ ስም አሜን። ይህ ጸሎት ለሌሎች እንዲደርስ ሼር አድርጉላቸው። በኮሜንት ሴክሽን ላይ እየገባችሁ የእጦት ጨለማ አበቃ በሉና ጻፉ። እግዚአብሔር በእውነት ያስቃችኋል። ተባረኩልኝ። ሻሎም